ምን መሰለሽ እኔ ችግር ማለት ነው እኔ እንትን ነኝ ኢራናዊ ነኝ ህገወጥ ነኝ እና በምሰራበት 2 ወር የሰራሁበት ቤት ውስጥ ማለት ነው ወደ ኢትዮጵያ የሚላክ 6,000 ብር ወይ ኢትዮጵያ ላከው ወይም ደግሞ ኢቃማ ይላስተር አሁን ምህረት አዋጁ መጥቷል ሳውዲ ማለት ነው የምታውቂ ከሆነ ልጆችም ታች ይጽፉልሻልና ወይ ኢቃማ ይላስተካክልበት ወይ ኢትዮጵያ ልላከው ያልኩ ሁለት ልብ የሆንኩት ብር ነበርና እሱን ብልጄ ስራ ሄድኩኝ ከዛ በመቀጠል ብር ነው 8,000 ያለሽ ማለት ነው 6,000 ሪያል ኦኬ ከዛ ይሄ የሄድኩት መቼ ነው የረመዳን ላይ ያሁን ያለፈው ረመዳን ማለት ነው ከዛ ወር 2 ወር ቀድሞ ነው የሄድኩት ስራ የገባሁት ጅዳ ያላችሁ ልጆች አቡሁር የሚባል ሰፈር የምታውቁ ካለ እዛ ነበርና እዛ ሄጄ ስራ በገባሁበት ሰዓት ምግብ ነበር የምሰራው ምግብን ጽዳት ነበር የምሰራው መጨረሻ ላይ ሴትዮዋ በቃ ይሄ ምንድነው ስሙ ጠለባ መጣለሁ ምናምን ሂጂ ስትለኝ እሺ ብዬ ተስማምቼ ያንን ብሬ እንዳለ ታውቃለች ሴትዮዋ 6,000 ብር እንዳለኝ ማለት ነው ምክንያቱም ሰዋክ ጠርቼ ያው ቤታቸው ሰው ሲመጣ ማወቅ አለባቸው እነሱ ይሄን ብር ኢትዮጵያ ልልክ እያሰብኩ ነውና ሰዋክ ከመጣ ስራ ትሄዳለች ብዙ ጊዜ እንትን ካለ መስጠት ይችላል ወይ ያስፈቅጃታለሁ እና ፈቃዷን ሰጥታኛለች ተረተሽኛልና ግልጽ ነው ለሴት ጀማዳማ 6,000 ላይ ልጅ ልምጣው ይብለሽ ኖ አይደለም ኦሬዲ ቤት ገባሁኝ እሷ ቤት ስራ ጀመርኩኝ ገብቶሻል ስራ ጀምሬ ሰው እንትን ይሄ ወደ ኢትዮጵያ የሚላክ ሰዋኮች መጥተው አይደለም የሚወስዱት ከስራ ቦታ ከዛ ሰዋኩ እንደውዬ ስነግረው አይ አረብ ቤት መጥቼ አልወስድም እንደዚህ ማለት አልችልም አንደኛ ቦታው ሩቅ ነው አቡር ይባላል የሚያውቁ ልጆች አሉ እና መጥቼ አልወስድም ሲለኝ በቃ እሺ ብዬ ተውኩትኝ ያን ብር ግን እንዳለ እሷ ታውቃለች ሴትዮዋ ማለት ነው አሰሪ ኦኬ እኮ ብር ቢልካው ልጅ ብር ልትልኪ ያስበሽ ነው ምናሽ ልትልኪ ያስበሽ ልጁ መምጣት አልችልም አለሽ ልጁ መምጣት አልችልም አለ አዎ ገባኝ ከዛ እንደዛ ሲል እኔ ጋር እንደተቀመጠ ታውቃለች እሷ ኦኬ ከዛ እሷ ማዳም ሴትዮዋ ማለት ነው ከዛ በመቀጠል ሰው ላመጣ ነው ስትለኝ እሺ ጠለብ ላመጣ ነው አለች እሷ ግን በምን አወቀች ብር እንዳለሽ ነግረሻት ነው ይዤ እንደመጣሁ ታውቃለች ነግሬያታለሁ በምን አወቀች ነግረሻት እኔ ነግሬያት ምክንያቱም ለመላክ ልላክ አልላክ በሁለት ልብ መሀል ነበርኩኝ ኢትዮጵያ ማለት ነው ወይ ኢቃማውን ላስተካክልበት ኢቃማን ለማስተካከል ብሩ አነሰኝ ልላክ አልላክ እያልኩ ሁለት ልብ ነበርኩኝ ከዛ ይሄን ግን ያው መጥቶ ሲወስድ የሚልከው ሰውዬ መጥቶ ሲወስድ እንትን ነው ማለት ፈቃዷን መጠየቅ አለብኝ ማሳወቅ ስላለብሽ ውዴ ማሳወቅ ስላለብሽ ለመዳም ብር ልልክ ነው ልጁ መጥቶ ይወስዳል ግን አለመምጣቱን ታውቃለች ኦኬ ከዛ እንደዚህ ሊሄድ ነው ስላት እሷ ምንድነው ጠለብ ላመጣ ነው ስትለኝ እሺ በቃ ብዬ አንተን ስምትመጣውን ታለማምጪኛለሽ ትንሽ ስትለኝ አይ እንደዛ ከሆነ እኔም ሌላ ስራ ስላገኘሁኝ አልችልም መሄድ አለብኝ ብዬ ከሷ ጋር በዚህ ጨረስን ተነጋግረን ማለት ነው ከዛ ተነስቼ በሚሄድበት ማግስት ይሄን እንትን ልብሶ ይሄ እነሱ በዓላቸው ሲደርስ ታውቂያለሽ እንትን ልብስ ይጥላሉ ብዙ ልብስ ማለት ነው ብዙ ልብስ ይጥላሉ ማለት ከዱላ ይሄንን ዕቃ ወስደሽ ጣይ እንትን ቆሻሻ ቦታ ዝባላ ማለት ነው ከኛ ቤት ፊት አለ ዝባላ ወስደሽ ጣይ ትለኛለች እሺ ብለን ተስማምተን በዛ ጨረስን ያንን ዕቃ ወስጄ ጣልኩላትኝ ከዛ ስመለስ ከክላሴ ገብታ ነው ያገኘኋትኝ ስመጣ ማለት ነው ከዛ እንትን ልስል 2 ወር ነው እሷ ጋር የሰራሁት ብዬሻለሁኝ 2 ወር ደግሞ የሰራሁበትን 2 ወር ሰጠችኝና 4,000 ብር ማለት ነው 4,000 ብር ሰጠችኝና 6,000 ብሩን ወሰደችብኝ ከነ ፓስፖርት አለኝ እሷ ጋር የሰራሽ 2 ወር ነው የ2 ወር ደሞዝሽ ስንት ነው 4,000 ብር 4,000 ብር ነው ምንድነው ወሰደችብኝ ያልሽው 6,000 ብር ወሰደችብኝ ያየሻት ወሰደችው መውሰዷንም እሷ አምናለች አልካደችም ነው ስትወስደው ማለት ሰርቃሽ ወይስ ወስዳ እንደዚህ ነጥቃሽ ነጠቀችኝ ከነ ፓስፖርቴ ከቦርሳዬ ውስጥ እኔ ቆሻሻ ልጥል ሄድኩ አልኩሽ ቆሻሻ ልጥል ሄጄ ቦርሳዬን ከፍታ 6,000 ብሩና ፓስፖርቴ አንድ ላይ ነው የተቀመጠው ኦኬ ገብቶሻል ከነ ፓስፖርቱ ከነ ብሩ አነስ ወሰደችው
ለምንድነው ከደሞዜ ደግሞ ሰጠችኝ 4000 ብር ማለት ነው። ከዛ ለምንድነው የምትወስጂብኝ? ምንድነው ያደረኩሽ? እኔ እኮ በራስሽ ፈቃድ ነው ሂጂ ያልሽኝ፣ ቀለብ አንጥቻለሁ ብለሽ አይደለም እንዴ ስላትኝ፣ አይ ይሄን ሁሉ ብር ከየት ልታመጪው ቻልሽ? እንዴት አድርጌ እንዴ እኔ እንግዲህ ሰራተኛ ነኝ፣ በምግብ ነው የምሰራው። ይሄንን እንዴት እንደሰራ እንደማይ የመጀመሪያ ጊዜ አይደለም ሰው ቤት ሰራ ታውቂያለሽ ይሄ ብር እንዳለ ብዬ በመነግራት ሰዓት አይ ቆይ ከቤቴ የጠፋ ዕቃ ከሌለ አይቼ ነው አይቼ ነው አረጋግጬ ነው አንድ ወር ጊዜ ስጭኝና ከዛ በኋላ እንትን እልሻለሁ የጠፋኝ ዕቃ ከሌለ እሰጥሻለሁ ካለ ግን አልሰጥሽም ማለችኝ። አንድ ወር ጠበቅኳት። ምክንያቱም እኔ የወሰድኩት ዕቃ የለም ሻንጣዬም እዛው እሷ ጋር ነው። ያንን በቃ ማለት ወይ ቸግሯትኝ ተጠቅማ ስታበቃ በሌላ ብር ልትተካልኝ ነው ብዬ አንድ ወር ሙሉ ጠበቅኳትኝ። ገብቶሻል? ይሄን ስታደርገኝ ማለት ነው። ይሄን ስታደርገኝ ባለቤቷም አለ እንደገና ደግሞ በቃ ስትወስድብኝ እንትን ብያታለሁ፣ ፎቶግራፍ አንስቻታለሁ። ገብቶሻል አይደለ? ከዛ በቃ መጨረሻ ላይ ተስፋ ስፖርት ኤምባሲ ሄድኩኝ። ኤምባሲ በሚሄድበት ሰዓት ምንም መፍትሄ ሊሰጡኝ አልቻሉም። ለምን ወጣሽ ከቤቷ? እዛው አልተቀመጥሽም እንዴ? ስትወስድብሽ ብሩ መውጣት ማለት ነው። እኔ እኮ አይደለሁም ልወጣ ያልኩት ውጭ አለች። ውጭ ጣልና ሳትሰጪኝ አልወጣም እዚሁ እቀመጣለሁ። በቃ እንደዛ ከሆነ ቤትሽን ፈትሸሽ ምንም ዕቃ እንዳልጠፋብሽ እስክታረጋግጪ አንቺ ቤት ሆናለሁ። አልወጣም አትይም? እንደምን ብለሽ ጥለሽ ወጣሽ? እንዴ አለችኝ እኮ አረጋግጪና የጠፋሽ ዕቃ ከሌለ ሲቀጥል ካሜራ ሙሉ ቤቷ ካሜራ ነው እና ስጭኝ አልኳትኝ። ከዛ አይቻልም እኔ ራሴ ደውልልሻለሁ የቤትሽን ሎኬሽን ስላለኝ እኔ ራሴ ደውዬ እመጣለሁ ከቤትሽ እሰጥሻለሁ ሂጂ በቃ አትፍሪ። ቀለድሽ። ከቤቷ ሳትወጪ ነበር ይሄ ጉዳይ ማለቅ ነበር። ከቤቷ ከወጣሽ በኋላ አለቀ ምንም ነገር። በቃ ፎቶ ብታነሻ አረብ ፎቶ ብትለጥፊ እዛ በሀገሪቷ ትከስሻለች። አረብ ፎቶዋን መለጠፍ አትችይም። ፎቶዋን ሚዲያ ላይ ማውጣት አትችይም። የሳውዲ ዜጋ ሆና ከቤቷ ሳትወጪ ሀብትሽን እዛው እሪ ፈትሽ። ቤትሽን እና የጎደለ ነገር ካለ ጠይቂኝ። ካለበለዚያ አረጋግጠሽ እስከሰጭኝ ብር አልወጣም ነበር ማለት የነበረብሽ። አሁን ቁጥሽ ወደ ኤምባሲ ምን ያደርግ ምን እንዲያመጣልሽ ነው ኤምባሲ? ከነ ፓስፖርት የወሰደችው ስለ ፓስፖርትሽ በእርድ መጠየቅ ትችያለሽ። የሰውን ፓስፖርት መያዝ ስለማይቻል ስለ ገንዘቡ ምንም ማድረግ አትችይም። ምክንያቱም ስትወስድብሽ እዛው ነበር አልወጣም ከቤትሽ ፈትሽ፣ ቤትሽን ፈልጊ አልወጣም ማለት የነበረብሽ ገብቶሻል? ስለዚህ አሁን ምንም የለውም ማሬ ገብቶሻል? በምን ልታስፈራራች ነው ሴትዮዋ? በማስፈራራች በፍቅርችሻለሁ ብለሽ አይደለም። እሷ ብሩን እኮ አልካደችም፣ መውሰዷን አልካደችም። እኔ በደንብ 2 ዓመት ነው በእርግጥ አልፎኛል፣ ግን በደንብ ቋንቋ አልችልም እና ላስገቡ ልጆች እንዲያናግሯት ሳደርግ አልካደችም። ብሩን መውሰዷን አልካደችም። አይቺ እንትን ምንድነው አይቺ ፈልጊ የጠፋኝ ነገር ከሌለ ለኔ እንዳለችኝ ይሄ ነው ያለች። ከመቼ ፈልጋት ጨርስም እንዴ? ታዲያ እስከመቼ? 4ኛ ወሯ አለፈ። አሁን ታዲያ እስካሁን ለመጨረሻ ጊዜ መቼ ነው ያናገሯት? አሁን ለመጨረሻ ጊዜ ከ3 ቀን በፊት አናግረዋታል። ምን መለሰች? ከ3 ቀን በፊት አትደውሉልኝ በቃ እኔ ቀስ ብዬ እንትን ሞታ በመሆንበት ሰዓት በደንብ ፈልጌ ነው የምሰጣት። እኔ ደግሞ እያመመኝ እኮ እኔ ደግሞ እያመመኝ ፓስፖርት እንኳን ብትሰጠኝ እያመመኝ ስለሆነ ኢትዮጵያ መሄድ ፈልጋለሁ እኮ ለፓስፖርት ፈለግሽ ብሩን በቃ እንደተበላትችው ቢያንስ እንኳን ፓስፖርት ስጭኝ። ፓስፖርት እንኳን ለማውጣት አሁን 1000 ምናምን ብር ነው እዚህ ያውቃሉ ልጆች ያውቃሉ። እና ፓስፖርት ነው ባስጭኝ ጠቅላላ ከነ ፓስፖርት ከሆነ 7000 ብር የወሰደች 7000 ምናምን ብር። እና ብሩና ፓስፖርቱ ምን አለች? ብሩን ለቤት ጎደለ ዕቃ ከሌለ መልሳለሁ አለች። ፓስፖርቱ አልሰጥም አለች። ምንም አልሰጥም ያለችበትን ቮይስ እስኪ ስልካን መልስ እንደማሆን ጭራሽ በምን ላክሽ? በፊት ተጠይቃ የመለሰችው ምላሽ ማስረጃ አቅርቤ በታየው በምን ላክሽ? ቮይስ ነው ፈጩ። ሌላ ስልክ የለኝም እኔ ያኔ ብቻ ነው ዋትስአፕ ላይ ላክሽ። ይሄ በቃ አሁን የነገር ምንም አይፈትሩ የለውም እንዴ? ለፍትሄ ምንም የለውም።
ወንሽ ደውለሽ አታናግሪልኝ? እኔ መፍትሄ እንደሌለው ነው ለምን ደውልሻለሁ ማለት መፍትሄ ነው እኮ እያልኩሽ ነው ይወድ ስለ ፓስፖርት ስለ ብሩ መፍትሄ ነው ስለ ፓስፖርት የሰው ፓስፖርት መያዝ አይቻልም ግን ግራፍ ብታመለክች እኔ ጋር የለም ፓስፖርት አላየሁም ብትል ምንድን ነው አሁን ኤምባሲ ቢደውልና አላየሁም ፓስፖርት አሁን እሷ ችግሯ ምንድን ነው? እኔ ውጤት እንደሚያመጣ የማውቀውን ነገር እኔ ራሴ ዋትሳፕ ቁጥሯን ተቀብዬ የማዳም ቁጥር ተቀብዬ ሎኬሽን ተቀብዬ ፖሊስ የላኩላቸው ባስ ተናገሪ ከብዙ ችግር ያወጣቸው ሰዎች አሉ። ሳምን ጉዳዩ ለውጥ ያመጣል ብዬ ሳምን ይሄ ጉዳይ ምን ለውጥ ያመጣል? አንቺ ሞክሪላ ራስሽና ማዳም ጋር አንቺ ደውይና ጠይቂ። ለውጥ ማለት ነው ምን መፍትሄ የለው ስለዚህ ስለ ፓስፖርትሽ ግን ኤምባሲ ሂጂና ስለ ፓስፖርቴ እንትን በይልኝ እንትን በሉልኝ ጠይቁልኝ በያቸው። ስለ ገንዘቡ ተቁጥራ ስለ ፓስፖርቴ ጠይቁልኝ። ደውለው ስለ ፓስፖርትሽ ኤምባሲ ጠይቁልሽ። እሺ አይዞሽ። ለሌላ ጊዜ ግን ብርሽን ልከሽ ነው ስራ መግባት የነበረብሽ። እኔ መቼ እንደዚህ ይሆናል እያሰብኩ አንድ ሰው ህገወጥ ከሆነ ገንዘብ ከቦታ ቦታ ይዞ መንቀሳቀስ የለበትም። ቃማ የለኝም ብለሻል፣ ህገወጥ ነኝ ብለሻል። ህገወጥ ቀጥታ ብርሽን ልከሽ ባዶ እጅሽን ነው መዳም ቤት መግባት ያለብሽ። ፖሊስ ጋር ለምን አትሄጂም የምትላት ህገወጥ ናት፣ ቃማ የላትም።